ኢትዮጵያ ጅቡቲ ወደብ ላይ ያሉትን ችግሮች እንድትፈታ ተጠየቀች። በወጪና ገቢ ንግድ የተሰማሩ ባለሀብቶችና ሸቀጦችን የሚያጓጉዙ ሹፌሮች በጅቡቲ ወደብ እያጋጠማቸው ያሉትን ችግሮች ለመፍታት የኢትዮጵያና የጅቡቲ መንግስት በጋራ የጅቡቲ ወደብ ስራን እንዲመሩ ጥሪ ቀረበ። ላለፉት 15 ዓመታት የገቢና የወጪ እቃዎችን ወደ ጅቡቲ ወደብና ከወደቡ ወደ መሃል ሀገር ሲያጓጉዙ የነበረው የጊዜ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጊዜሽ ወርቅ ተሰማ የኢትዮጵያ መንግስት ለችግሮቹ ትኩረት ሰጥቶ ከጅቡቲ መንግስት ጋር እንዲደራደር መክረዋል። ከማነቆቹ ውስጥ ትልቁ ነገር ምንድነው? ለምሳሌ ኤክስፖርት ካርጎ ይዘህ ትሄዳለህ። ኤክስፖርት ካርጎ ስትይዝ ጅቡቲ ሹፌሮቻችን የኢትዮጵያውያን ሹፌሮች ፒካዱስ የሚባል ቦታ ላይ ነው የሚቆሙት። ያ ማለት ምንድነው? መብት የለንም እኛ የኢትዮጵያውያን ሹፌሮች ወደ ጅቡቲ ውስጥ መግባት አንችልም። በኢትዮጵያና በጅቡቲ ቦርደር ላይ ነው የሚቆሙት። ያ ማለት ምንድነው? የኢትዮጵያ ሹፌሮች ኦልሞስት 45 ዲግሪ ሴንቲግሬድ የሆነበት ቦታ ላይ ቴምፕሬቸሩ በዚህ የሆነበት ቦታ ላይ ፕሮፐር የሆነ ቢሮ የላቸውም። የሚያርፉበት ጥሩ ሆቴልም የላቸውም። አየሩ እንደዛ ያቃጠላቸው ኤር ኮንዲሽን የሚያገኙበት ቦታ በማይኖርበት በረሃ ላይ ተጥለው የኤክስፖርት ካርጎ ይዘው እዛ መርከቡ መጣል መጣ ብለህ ትጠብቃለህ። መርከቡ ደግሞ ሲደርስ ፕሮፐርሊ የተቀናጀ ቢሮ የላቸውም። ጅቡቲ ወደብና የኢትዮጵያ የትራንስፖርቱ የተቀናጀ ቢሮ የለም። ሹፌሮቹ ካርጓቸውን ይዘው መጥተው የሚያናግሩት እንኳን ሰው ፕሮፐርሊ በሌለበት ሁኔታ ላይ የኢትዮጵያ ካርጎ ዛ ይዞ ሄዶ ከ15 ቀን በላይ ይቆማል። ያ ማለት ምንድነው? ለኤክስፖርት የመጣው ኮፊ ራሱ በዛ በኃይለኛ ፀሐይ እንትኑን ያጣል፣ ክብደቱን ያጣል። ስለዚህ ልትሸጥ የሄድከውን የቡናው ራሱ ዋጋው ዓለም ላይ ሊያንስብን ይችላል። ኢትዮጵያውያን የከባድ መኪና ሹፌሮች ፒካዶስ በሚባለው የጅቡቲ ድንበር እያጋጠማቸው ያለውን የምግብና የመኝታ ስፍራ ችግር የከፋ መሆኑን ወይዘሮ ጊዜሽ ወርቅ ይናገራሉ። ትልቁን ስራ የሚሰራው የኢትዮጵያ ሹፌር ስለሆነ የኢትዮጵያ ሹፌሮች ፕሮፐርሊ ማኔጅ አይደረጉም። ይሄ የሚያሳየው ምንድነው? የጅቡቲ ገቨርንመንት አያውቁም የኢትዮጵያን ችግር። ምክንያቱም ኦፊሳቸው እና ፒካዶስ የሚባለው ቦታ ትልቅ ርቀት አለው። ርቀት ብቻ አይደለም፣ ጅቡቲን ትልቅ ንብረት የ2 ሚሊዮን ብር ንብረት ይዞ ሄደው ኤክስፖርት ካርጎ ይዞ ሄደው ኢትዮጵያዊ ሲሰቃይ ነው የሚውለው። የሚያናግረው የለም። ይሄ በሆነ በረት ሁኔታ ላይ እንዴት ሎጂስቲክስ እንደሚሰራ አላውቅም። ትልቁን ስራ የሚሰራው የኢትዮጵያዊው ሹፌር ነው። እሱ ላይ ትልቅ ብቃት መሰራት አለበት። ትልቅ ነገር። ምክንያቱም ቴምፕሬቸሩን አይችለውም። የኢትዮጵያ ዌዘር እንደዛ አይደለም። ቶታሊ ዲፍረንት ነው የሚሆነው። ስለዚህ ኢትዮጵያውያንና ጅቡቲ ገቨርንመንትና ኢትዮጵያ ገቨርንመንት በቅንጅት ትልቅ ነገር ፒካዱስ ላይ የጅቡቲና የኢትዮጵያ ቦርደር ላይ ትልቅ ፋሲሊቴሽን ያስፈልጋቸዋል። ሹፌሮቹ የሚያድሩበት በኢትዮጵያ ገቨርንመንት ፈንድ የተደረገው የሰብሲዳይዝ መደረግ አለበት። ምክንያቱም አቅማቸው አይችልም። እነሱ እዛ ሄደው የሚያርፉበትም ጥሩ ቦታ የለም። ጥሩ ነገር ደግሞ ያልሆነ ሰው ሹፌር በስነ ስርዓትም አያናግርህም። ከስተመሩ እዚህ እኛ ሆነን ሹፌሮቻችንን ስናነጋገር ሌላ ሰው ነው የሚሆነው። ቢኮዝ ዌዘሩ ጭንቅላቱን ስለሚጎዳው ማለት ነው። ይሄ ምንድነው? ያልታየና ያልተሰራበት ነገር ትልቅ መሰራት ያለበት ነገር ነው። በተጨማሪም የኢትዮጵያ መንግስት በሎጂስቲክ የስራ መስክ የተሰማሩትን የሀገር ውስጥ ኩባንያዎችን ደግፎ በማሳደግ ፋንታ ለውጪ ባለሀብቶች ትኩረት በመስጠቱ ትክክል እንዳልሆነም አብራርተዋል። ኢምፖርት ላይ ስትመጣ ደግሞ ያለው ችግር ምንድነው? ቀድመን አድቫንስ ፔመንት እንድንከፍል እንጠይቃለን። የጅቡቲ ፍሬት ፎርዋርደርስ ቀድመን እኛ ኢትዮጵያውያኖች አድቫንስ ፔመንት ክፈሉ እንባላለን። እኛ ደግሞ ኢትዮጵያ ባንክ ስንሄድ ለተሰራው ስራ ኢንቮይስ ሬዝ ካላደረግ ፎሬን ከረንሲ አይሰጥህም። ስለዚህ ነገሮች ሁሉ እርስ በርስ የሚጣረዙ ናቸው። እንዴት አድርጎ ነው ሰው ስራ የሚሰራው? እኔ ስራ ለመስራት $500,000 የሚያስፈልገኝ ከሆነ ጅቡቲ ወደብ ላይ $500,000 የኢትዮጵያ መንግስት አድቫንስ ፔመንት አይከፍልህም። ስራው በጣም ኢንትረስቲንግ ከመሆኑ የተነሳ መርከብን ቻርተር ማድረግ የሚያስችል ነው። የኛ ፍሬት ፎርዋርዲንግ ላይሰንሳችን ሺፒንግ ፍሬት ፎርዋርዲንግ ይላል። የላይሰንሳችን እንትን አቅሙም ሁኔታውም ሊኖረን ይችላል። ግን ኢትዮጵያ መንግስት ካረዳን አድቫንስ የሚከፈለው ፎሬን ከረንሲ የለም። እንኳን አድቫንስ ልትከፍል መጀመሪያ ኢንቮይስ ለሰራው ስራውን ጨርሰው ኢንቮይስ ይዘህ ሄደህ ነው ባንክ የሚከፍልልህ ገንዘብህን።
እዛ ደግሞ አድቫንስ ፔመንት ካልከፈላችሁ ስራ አትሰሩም ትባላለ። እንዴት አድርገው ነው አድቫንስ ማን ነው የሚችለው? the only thing የሚችለው ኢትዮጵያ መርከብ ነው፣ የኢትዮጵያ ማሪታይም ኤንድ ሺፒንግ ነው። ስለዚህ ይህም እንደሚያሳይ ፕራይቬት ሴክተሩን ከስራ ለማስወጣት የተደረገ ነገር ነው። ስለዚህ ይሄን እንዴት ነው ፕራይቬት ሴክተሩ ሊሰራ የሚችለው በዚህ ኢንዱስትሪ ውስጥ? ዝም ብሎ አንድ ኮንቴነር ሁለት ኮንቴነር ማመላለስ ይሄ ስራ አይደለም። ዘርፉ አቅሙ እውቀቱ ያለው ኢንዱስትሪው ላይ ያለው ህብረተሰብ ሊሰራ አይችልም። ስለዚህ ይሄ በጣም መታሰብ ያለበት ነገር ነው። ለብዙ ጊዜ መልቲሞዳል ኦፕሬተርስ መሆን ትችላላችሁ ተብለን ማለት ነው በተለያየ ለስንት ዓመታት ብዙ ሰራተኛ ቀጥረን ብዙ ብራንች ኦፊሶች ከፍተን ጅቡቲ ላይ ኦፊስ ከፍተን ብንጠብቅ ምንም ነገር የለም። ምንም። ይሄ የሚያሳየው ምንድነው? ሪሊ መንግስት ፍላጎት አለው ወይ ፕራይቬት ሴክተሩ እንዲሰራ? የማይሰራ እንደንሰራ ደግሞ ካልተፈለገ ውጡ ዘርፉ መንግስት በሞኖፖሊ መስራት ይፈልጋል። ቀጥታ መናገር አለበት። ፕራክቲካሊ አይ ፕራይቬት ሴክተር እንዲሰራ እንፈልጋለን፣ ወራስ ግን የሚወጡ ፖሊሶች ፕራይቬት ሴክተሩን የሚያሰሩ ነገሮች ካልሆኑ ምንድነው ይሄ? ምን የሚሉት ነው? ፍሬት ፎርዋርደርስ ቁጭ ብሎ ዛጋ የኔ ኤጀንት ጅቡቲ ላይ የሚገኘው የኔ ኤጀንት እኔ ከፈቀደልኝ በእንትን መስራት በብድር የሚሰጠኝ ከሆነ በህግ ደረጃ ጅቡቲ ላይ አስወጥተዋል። ይሄን ለምንድን ነው? በእርግጥ አልፈርድባቸውም። ምክንያቱም ኢትዮጵያውያን ሎጂስቲክ ካምፓኒ ላይ የሚሰሩት አብዛኛዎቹ አንዳንዶቹ አይከፍሏቸውም ጅቡቲዎችን። ስለዚህ ለጊዜው ይገቡና ስራ ይጥለው ይወጣሉ። የጀመረ ክሬዲቢሊቲው ምን አይነት ሰው ነው? እዚህ ፍሬት ፎርዋርደር ሰው ነው እዚህ ዘርፍ ላይ ያለ ሰው፣ ወይ ደግሞ ፍሬት ፎርዋርዲንግ ኤንድ ሺፒንግ ላይሰንስ የሌለው ዝም ብሎ ተራ ትራንዚት ካምፓኒ ጀስት ኖርማል ተራ የሚለው ስንትድረው ለትራንዚት ካምፓኒ ላይ የሚሰሩ ሰዎች ላይሰንስ የሌላቸው ፍሬት ፎርዋርዲንግ ኤንድ ሺፒንግ ተጠያቂ ሊሆን የማይችለው ጋር ይሰሩና እነሱ ጊዜያዊ ሰርተው ይጠፉባቸዋል። ስለዚህ እነሱም ላይ ችግር አለ። ስለዚህ መንግስትና የጅቡቲ መንግስትና የኢትዮጵያ መንግስት በቅንጅት ሰራተኞቻቸውን አውቀው ሊሰሩ የሚችሉበት ነገር ካልተፈጠረ ትንሽ ይከብዳል። እዚህ ይሄ ኢንዱስትሪ ሎጂስቲክስ ኢንዱስትሪው በጣም እድል ሊኖረው ነበር መንግስት እዚህ ላይ ፎከስ አድርጎ መስራት የሚችልበት ነገር ቢፈጠር። አንዳንድ ጊዜ ደግሞ ምንድነው ሎጂስቲክስ ሴክተሩ ላይ ኤርፖርት ብትሄድ አሁን የኢትዮጵያ ክሊሪንግ ለምሳሌ የሚደረገው ኤርፖርት ላይ ዲኤችኤል የሚባል የፎሬን ካምፓኒ ነው የኢትዮጵያን ትራንዚት እየሰራ ያለው። ዋይል ኢትዮጵያን ትራንዚተሮች እዚህ ቁጭ ብለን ስራ መስራት ሳንችል ዲኤችኤል የተባለ ካምፓኒ ነው የኢትዮጵያን ትራንዚት የሚሰራው። ምንድነው ይሄ? ቅኝ ግዛት ነው እንደ ሀገራችን ላይ የሚደረገው? የመጀመሪያ የኢትዮጵያ ትልቁ ችግር እኔ እንደምመለከተው ትልቁ ማነቆ ነው ብዬ የማስበው የኢትዮጵያ መንግስት ሌላ ፖለቲካ ላይ እንደሚደራደር ሁሉ ሌላ ሀገር ላይ የሄደ ሌላን ሀገር ከሚመለከት ጅቡቲ ፕራዮሪቲ ሰጥቷት ከኢትዮጵያ ጋራ የምትሰራበትን የተፈለገው መስዋዕትነት ተከፍሎ ያንን ነገር ነው ማስተካከል ያለብን። ምክንያቱም አሁን ጅቡቲ ብትመለከት የተስተካከለ እንኳን እንትን የላቸው። የሁሉ አመት የሁሉ ብር የኢትዮጵያን ገንዘብ እያገኙ የተስተካከለ እንትን የለም እዛ ጅቡቲ። እንደ ጅቡቲ ስታየው ፕሮፐርሊ ኦፊሶች እኮ የሏቸውም። ፕሮፐርሊ ኦፊስ የለም። እዚህ ሀገር ያለው ሰው አቅምና እውቀት ያለው ነው። እዛ ስትሄድ ደግሞ አገር ነው ያላቸው። አገሩ ፖርት አለው፣ በቃ አለቀ። በተረፈ ግን ሲቪላይዝድ የሆነ የፕሮፌሽናል የሆነ ስራ የሚሰራበት ቦታ የላቸው። ስለዚህ ይሄንን ብቃት እነሱ ማብቃት መቻል አለብን። አብረህ የምትሰራውን ሰው ካላበቃኸው እንዴት ነው ስራ የምትሰራው? ምክንያቱም ኢትዮጵያ የምታወጣውን ፖሊሲ ኢምፕሊመንት የምታደርገው የጅቡቲ ላይ ነው፣ የሰው ሀገር ላይ እንዴት ነው ፖሊሲ የምታወጣው? መስራት መቻል አለበት። ስለዚህ እኛ እንደ አገር ግዴታችን ነው ከጅቡቲዎቹ ጋራ ተስማምተን ልንሄድና ልንሰራ የምንችልበትን ነገር መፈጠር አለበት ነው የኛ ጥያቄ። ይሄ ጥያቄ ምንድነው የሚመልስልን? ጅቡቲያውያን ወንድምና እህቶቻችንን ማብቃት እንድንችል ትሬኒንግ ሄደን የምንሰጥበት መፈጠር አለበት። የኢትዮጵያ መንግስት ደግሞ በሞኖፖሊ ከሚሰራ ፕራይቬት ሴክተሩ አቅም ያለውን ፕራይቬት ሴክተር አሳትፎ በጆይንት ቬንቸር የሚሰራበት ነገር መፈጠር አለበት። ሶስተኛ ፐብሊክ ፕራይቬት ፓርትነርሺፕ አፕላይ የሚደረገው መቼ ነው? ለብዙ ዘመናት እናወራለን ፐብሊክ ፕራይቬት ፓርትነርሺፕ እየተባለ ፕራክቲካሊ መቼ ነው የሚሆነው? በእንትን ይዞት ትልቅ የፖለቲካል እንትን ተሰርቶ ኢትዮጵያውያኖች ባይ ኤኒ ሚንስ የጅቡቲን ወደብ ማኔጅ የሚያደርጉበት ነገር ውስጥ ቢፈጠር
የሚፈጠሩ ትልልቅ ማንቆርት በጣም ችግር የሚፈጥሩብን ነገሮች ይፈታሉ ብዬ ነው ማስበው። ኢትዮጵያ የኤርትራን አሰብ ወደብ መጠቀም ካቆመችበት እንደ አውሮፓውያን አቆጣጠር 1998 ዓመተ ምህረት ጀምሮ የጅቡቲ ወደብ ብቸኛው የኢትዮጵያ የወጪና የገቢ ንግድ መስመር በመሆን በማገልገል ላይ እንደሚገኝ ይታወቃል። የኢትዮጵያ መንግስት ለጅቡቲ ወደብ አገልግሎት እስከ $2 ቢሊዮን በአመት እንደሚከፈል መረጃዎች ይጠቁማሉ።